የመጀመሪያው የሐዋሳ ዩኒቨርሲቲ ባች ነህና አንድ ነገር ሰማሁኝ። በዩኒቨርሲቲ ቆይታክ ለዲፓርትመንት መረጣ የመጀመሪያ ቀን ሲደርስ ድረስ የነበረክ የረጅም ጊዜ የዲፓርትመንትና የፊልድ ምርጫ የሕክምና ሙያ ነበርና ያንን የቀየርክበት ደግሞ ሁኔታ እጅግ በጣም ለየት ይላል። አንድ የውጭ ሀገር ፕሮፌሰር በምርጫ ቅስቀሳ በሚባል የዲፓርትመንት መረጣ ሐሳብን እንዳስቀየረ ሰማው። እንደው ምን ቢልክ ነው ሐሳብህን ከረጅም ጊዜ የሕክምና ህልምክ ወደ ሆስፒታሊቲ ወደ ቱሪዝም ለመግባት የወሰንከው? እሺ፣ አመሰግናለሁ። ይሄ እንግዲህ የውስጥ ታዋቂ መረጃ ይመስለኛል። እንግዲህ እንደገለጽከው ያው በተለይ በእኛ ጄኔሬሽን በዩኒቨርሲቲ ቆይታችን የ4 ዓመት ዩኒቨርሲቲ ቆይታ ነው የሚኖረን። ያው እንደ ማንኛውም ወጣት ልጆችም ሆነን ሳድግ ይሄን ሆናለሁ እያልን እንዳደግነን ይታወቃል። በተለይ እኔ ያው ከልጅነት ጀምሮ በተለይ በሕክምና ሙያ ውስጥ መግባት በጣም ከፍተኛ ፍላጎት ነው የነበረኝ። ነሰሳሪ ዶክተር መሆን ላይሆን ይችላል፣ ነገር ግን በሕክምና ሳይንስ ውስጥ ኤክሴል ማድረግ ነበር ፍላጎቴ። ዩኒቨርሲቲም በተለይ መጀመሪያ ዓመት የፍሬሽማን ኮርስ የሚባለውን ሐዋሳ ዩኒቨርሲቲ ተመድበን ተከታትለን እስክንጨርስ ድረስ በዚሁ ሙያ እንደምመርጥ፣ ምክንያቱም ሐዋሳ ዩኒቨርሲቲም በርከት ያሉ የሕክምና ሳይንስ ሙያዎች የነበረበት ዩኒቨርሲቲ በመሆኑ ምክንያት ማለት ነው። ነገር ግን ያው ሌላም ቦታ እንደሚደረገው የዲፓርትመንት ምርጫ ከማድረጋችን በፊት ሁሉም የዲፓርትመንት ተወካዮች አንድ ትልቅ አዳራሽ ውስጥ ያስገቡንና ስለ እያንዳንዱ ዲፓርትመንት መሰረታዊ መረጃዎችን ይሰጣሉ ማለት ነው። ለምሳሌ በዚህኛው ትምህርት መስክ ብትገባ እንደዚህ አይነት አድቫንቴጅ አለው፣ በዚህ ተጠቃሚ ትሆናለህ፣ እንደዚህ ሀገርህን ትጠቅማለህ ሚል በጣም በርካታ መረጃዎች ይሰጡ ነበረ ማለት ነው። ስለዚህ በአጋጣሚ ስማቸው ፕሮፌሰር ትሪቡባን የሚባሉ አንድ የህንድ አገር በሆቴልና በቱሪዝም መስክ ስፔሻላይዝ ያደረጉ ፕሮፌሰር ናቸው። እሳቸው ወደ መድረክ ወጥተው ስለ ሆቴል ማኔጅመንት ስለሚባለው ሙያ መግለጫ መስጠት ይጀምራሉ ማለት ነው። እንግዲህ ምንድነው እዚህ ላይ አንደኛ የሆቴል ማኔጅመንት ዲፓርትመንት ከዚህ በፊት በሀገራችንም አልነበረም፣ በሌላ ሀገሮችም ስለመኖሩ እርግጠኛ አልነበርኩም በዛ ወቅት ማለት ነው። ነገር ግን ወደ መድረክ መጥተው ስለ ሆቴል ማኔጅመንት፣ ስለ ቱሪዝም ማኔጅመንት አጠቃላይ ሁለቱ ኢንተርሪሌትድ መሆናቸውን ገልጸው ያለውን በተለይ በዓለም አቀፍ ኮንቴክስት የሆቴል የቱሪዝም ቢዝነስ ምን ደረጃ ነው ያለ፣ በዚህ ግራጁዌት ማድረግ እንደ ግለሰብም ቤተሰብንም ሀገርንም እንዴት መጥቀም እንደሚቻል በጣም ሰፊ ማብራሪያ ይሰጣሉ ማለት ነው። እንግዲህ በዚህ ወቅት አንደኛ እኔ ስለ ሆቴል ቢዝነስ ምንም መረጃውም አልነበረኝም። ምክንያቱም ዩኒቨርሲቲ ከመግባቴ በፊትም ዩኒቨርሲቲ ከገባ በኋላም መጠነኛ ትናንሽ ሻይ ቤቶችና ምግብ ቤቶች ገብቶ ከመጠቀም ውጭ ትልቅ ሆቴል ስለመኖሩም እንደዚሁም ደግሞ ባለኮከብ የሚባል ቱሪዝም የሚባል ብዙ ጽንሰ ሀሳቡ አልነበረንም ማለት ነው። ነገር ግን እሳቸው በወቅቱ መድረክ ላይ ወጥተው ጉዳዩን የገለጹበት መንገድ ግን ትንሽ እኔም ቆም ብዬ በዲፓርትመንት ምርጫዬ ላይ እንዳስብ አድርጎኛል ማለት ነው። ከዛ በኋላ ምንድነው ወደ ዶርሜ ተመልሼ ማታውን ሳሰላስል ነው ያደርኩኝ ማለት ነው። በእርግጥ እንግዲህ ሁለቱም የሕክምና ሙያም የሆስፒታሊቲ ሙያም ያመሳስላቸዋሉ። ሁለቱም የሆስፒታሊቲ መስተንግዶ የሚሰጥባቸው ዘርፎች ናቸው። በተለይ ሰዎችን መንከባከብ፣ ሰዎችን ማስደሰት፣ ለሰዎች ሳቲስፋክሽን ጥረት ማድረግ እንደነዚህ አይነት ተመሳሳይነት ነገር አላቸው ማለት ነው። እንግዲህ አንዱ እሱ ሊሆን ይችላል ወደዚህም ብገባ ብዙ ችግር የለውም ብዬ ራሴ እንዳሳምን ያደረገኝ ማለት ነው። ስለዚህ ማታውኑ በሙሉ ቁጭ ብዬ ሳስብ ነው ያደርኩኝ። ከዚህ በፊትም ወላጆችም እኔ አካባቢ ያሉ ሰዎችም እዛ ሙያ ውስጥ እንደምገባ ነበር የሚያውቁት። ነገር ግን ማታ ላይ ይህን ዲፓርትመንት መምረጥ አለብኝ ወደሚል ነገር ወስኜ በሚቀጥለው ቀን የመረጥኩበት ሁኔታ ነው ያለው ማለት ነው። እና እንዳጠቃላይ ሂደቱ ይህን ይመስላል።